ሰላም ጤና ይስጥልኝ ውድና የተከበራችሁ የአልፋ ኢትዮጵያ ኤዱኬሽን ቤተሰቦች የግሬድ 11 ማስ ኒው ካሪኩለም ዩኒት 3 ማስ 6ን እንጀምራለን በዚህ ቪዲዮ። ይህም መጽሐፋችን ላይ ገጽ 131 ላይ ይገኛል። ስለዚህ ይህንን ቻፕተር እያንዳንዱን ውስጡ የሚገኙትን ቶፒኮች እንዲሁም ደግሞ በኮንሰፕት ደረጃ ብሎም ደግሞ ጥያቄዎችን አንድ ባንድ ኢንዲብዝ የምንሰራ ይሆናል። ስለዚህ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ በማድረግ ተቀላቀሉን ቤተሰብ ሁኑ ላለው። እንዲሁም ደግሞ ቪዲዮታችሁ ከተመቻችሁ ላይክ በማድረግ ድጋፋችሁን አሳዩን። መልካም። ስለዚህ በዛሬው ቪዲዮ ክፍል አንድን የምንጀምር ይሆናል። ቻፕተሩ እዚህ ጋር እንደምትመለከቱት በውስጡ ወደ 8 የሚጠጉ ንዑስ ቻፕተሮችን በውስጡ አካቶ ይገኛል። ከሴክሽን 3.1 እስከ 3.8 ሶ በሴክሽን 3.1 ስር the concepts of matrix የሚለውን ቶፒክ በዚህ ቪዲዮ የምንዳስስ ይሆናል። ኦኬ ሴክሽን 3.1 the concepts of a matrix ማትሪክስ ለምንድን ነው የምንጠቀመው ወይም ደግሞ ማትሪክስ ማለት ምን ማለት ነው፣ ማትሪክስ ለምን አስፈለገ የሚለውን እንመለከታለን ማለት ነው። እዚህ ጋር እንደምትመለከቱት R and C which are row and column የሚለውን የሚወክሉን ይሆናሉ። ዩዥዋሊ እነዚህን በአብሪቬሽን ወይ ደግሞ በምህጻረ ቃላት ብትዟቸው ለእናንተ ሞር ይህንን ቻፕተር ቀላል ያደርጉላችኋል። R and C ኦኬ row ኤንድ ኮለመን። አሁን ማትሪክስ ማለት ምን ማለት ነው ወይም ደግሞ ማስ ላይ ማትሪክስ ምን ጠቀሜታዎች አሉት፣ ይህንን ሴክሽን 3.8 አፕሊኬሽን ላይ ስንደርስ በደንብ ኢንዲቴል የምንመለከት ይሆናል። አሁን ከዲፊኒሽኑ ስንጀምር ማትሪክስ ኢት ኢዝ ኤ ሬክታንጉላር አሬንጅመንት ኦፍ ነምበርስ ኦር ሲምቦልስ ኢን ሮውስ ኤንድ ኮለመንስ። ቁጥሮች ሊሆኑ ይችላሉ ወይም ደግሞ የተለያዩ የማቴማቲካል ምልክቶች ሊሆኑ ይችላሉ። እነዛን በአራት ማዕዘን አሬንጅመንት ውስጥ በማስቀመጥ በሮው ኤንድ ኮለመን ፎርማት ስናስቀምጥ ያንን አቀማመጥ ማትሪክስ ብለን እንጠራዋለን። ዩዥዋሊ ማትሪክስ ወይም ደግሞ ማትሪክስ ተብሎ አንዳንድ ቦታዎች ላይ ይቀመጣል። ኦኬ መጽሐፋችን ላይ ዲፊኒሽን አለ። ዲፊኒሽን 3.1 ምንድነው የሚለን? ሌት ኤም ኤንድ ኤን ቢ ፖዚቲቭ ኢንቲጀርስ። እዚህ ጋር ኤም ኤንድ ኤን ወይ ደግሞ እዚህ ጋር ይህንን ማትሪክስ የሚያሳዩልን ፖዚቲቭ ኢንቲጀር ናቸው ብለን ብናስብ ሬክታንጉላር አሬ ኦፍ ነምበርስ ኤ ኢን ሪል ነምበርስ ዳት ኢዝ ሪትን አስ በዚህ መንገድ ይቀመጣል። አሬ ኦፍ ነምበርስ ማለት የቁጥሮች ቅደም ተከተላዊ አቀማመጥ ማለት ነው። ሶ እዚህ ጋር እንደምትመለከቷቸው እነዚህ አግድም የተቀመጡት ቁጥሮች በሮ ፎርማት የተቀመጡ ናቸው። ቨርቲካል ደግሞ ያሉት ደግሞ በኮለመን መልኩ የተቀመጡ ናቸው። ስለዚህ ይሄ አቀማመጥ ኤም ክሮስ ኤን አቀማመጥ ተቀምጧል ማለት ነው። ስለዚህ ይሄ ማትሪክስ ኤ ዩዥዋሊ በካፒታል ሌተር የምንወክለው። እነዚህ ደግሞ የየራሳቸው ስያሜዎች አላቸው። አንድ ባንድ እንመልከታቸው። ለምሳሌ እዚህ ጋር የምትመለከቱትን እያንዳንዱ እዚህ ብራኬት ውስጥ የምትመለከቷቸውን ቁጥሮች በአጠቃላይ ኤሌመንትስ ብለን እንጠራቸዋለን ወይም ደግሞ የዚህ አካል ናቸው ማለት ነው። ሌላው ደግሞ ኢንትሪስ። ኢንትሪ ማለት እነዚህ ኤሌመንቶች የሚይዙት ቫሊዩ ማለት ነው። ለምሳሌ ሆሪዞንታል ኢንትሪዎች አሉ which are rows፣ ቨርቲካል ደግሞ የሆኑ ኢንትሪዎች ደግሞ እናገኛለን which are columns። አንዳንዴ ኢንትሪ እና ኤሌመንቶችን ተመሳሳይ ፍቺ ይዘው የምንጠቀምበት መንገድ አለ። ያም ይሆናል ኤሌመንት ሙሉ እንዳለ እዚህ ውስጥ የምናገኛቸው ሲሆኑ ኢንትሪ ደግሞ አይዘር በሮ በኩል የምናገኛቸው ቫሊዎች ወይም ደግሞ በኮለመን በኩል የምናገኛቸው ቫሊዎች ማለት ነው። ሌላው እዚህ ጋር ኤም ኤን የሚሉት ወይም ደግሞ 1 2 1 1 2 2 2 1 ኤን 2 ኤን እነዚህ እንዳለ ትናንሾቹ እዚህ ጋር ከኢንትሪዎቹ ፊት ለፊት የሚቀመጡት ሰብስክሪፕት ተብለው ይጠራሉ። እነዚህም ያ ኤሌመንት ወይም ደግሞ ያ ኢንትሪ የሚገኝበትን ቦታ የሚወክሉን ይሆናሉ ማለት ነው። ለምሳሌ አሁን እዚህ ጋር ኤ 1 1 ማለት ቅድም እንዳለው አርሲ ፎርማትን የምንከተል ይሆናል። መጀመሪያ ላይ ያለው አር ነው which is row፣ ኔክስት ደግሞ ሲ ይከተላል ኮለመን። ስለዚህ ይሄ ኤ 1 1 የሚገኘው ሮ ዋን ላይ ኮለመን አንድ ላይ ነው። እዚህ ጋር ደግሞ ብንመጣ ለምሳሌ ይሄ የሚገኘው ሮ ሁለት አይደል? አንድ ይሄ ሁለት ይሄ ኮለመን ደግሞ አንድ ሁለት ሶ ሮ ሁለት ኮለመን ሁለት ላይ ሆና ማለት ነው። አገን እዚህ ጋር ሮ ሁለት ላይ ኮለመን ደግሞ አንደኛው ላይ ነው የተቀመጠው ማለት ነው። ስለዚህ ኤ 2 1። ስለዚህ እነዚህ ከፊት ለፊት የሚቀመጡ ቁጥሮች በአጠቃላይ እነዚህን ሰብስክሪፕት ብለን እንደምናይ ከዚህ ቀደም እናውቃለን። ስያሜያቸውም ይህን የሚያሳይ ይሆናል ማለት ነው። ሌላው በዚሁ ላይ ጨምረን ለማየት ያህል ይሄ እዚህ ጋር ኤ አለ which is a capital letter
ውስጥ ደግሞ ኤ ብለን ይህንን ሰብስክሪፕት እዚህ ጋር እናስቀምጣለን። ስለዚህ እነዚህ ኤ የሚሉት የሚያሳዩን መልከታ ነው ወይም ደግሞ they are representations ይሄ ማትሪክ የሚያሳዩን ይሆናሉ ማለት ነው። ይሄን ማትሪክስ ምንድን ነው ካልን ይሄ ማትሪክስ ኤ ነው ማለት ነው። ስለዚህ ይህንን የሚያሳዩን ይሆናሉ። ሌላው ከዚህ ሳንወጣ this matrix is called m cross n ብለናል። ይህም ማለት ኤም የሚባል ሮ አለው ኤን የሚባል ደግሞ ኮለመን አለው ማለት ነው። ስለዚህ ይሄ ምንድነው የሚያደርግልን ያመላክትልና ማለት ነው። therefore ይህም ደግሞ በማትሪክስ ዳይሜንሽን ብለን እንወክሏለን። ስለዚህ የአንድን ማትሪክስ ዳይሜንሽን የምንወክለው በኤም ክሮስ ኤን 1/1 ከሆነ 1/1 2/1 ከሆነ 2/1 ማትሪክስ ነው ብለን እናስቀምጣለን ማለት ነው። ስለዚህ ከዴፊኒሽን 3.1 ላይ እነዚህን አንኳር ነጥቦች መያዝ አስፈላጊ ነው። ምክንያቱም እነዚህን ስያሜዎች ካወቅን እንዲሁም ደግሞ የሚይዙትን ፊቾች በደንብ ከተረዳን ጥያቄ ላይ ሲመጡ ወይ ደግሞ ጥያቄ ብንጠይቅ እንኳን ስለ ማትሪክስ በቂ ግንዛቤ መያዝ እንችላለን ማለት ነው። ስለዚህ አሁን ያልናቸውን እዚህ ጋር እነዚህን ደግሞ እያንዳንዳቸውን በኖት ደረጃ ለማስቀመጥ ያህል ኤሌመንትስ አር ኢች ነምበርስ ፋውንድ ኢን ማትሪክስ ማትሪክስ ውስጥ የሚገኙት እያንዳንዱ ሙሉ ነምበሮች ሊሆኑ ይችላሉ ወይም ደግሞ ቫሊዎች ወይ ደግሞ ሲምቦሎች እነዛ ኤሌመንትስ ብለን እንጠራቸዋለን። ሌላው ደግሞ ዳይሜንሽንስ the number of rows and columns in a matrix defines its dimension ወይ ደግሞ የዛን ማትሪክስ ሳይዝ ቅድም እንዳየነው ኤም ክሮስ ኤን ዳይሜንሽን ነው። ዩዥዋሊ እነዚህ የሚቀመጡት በሮውስ ኤንድ ኮለመንስ ያም ደግሞ ለምሳሌ ኤም ሮ ከሆነ ኤን ደግሞ ኮለመን ከሆነ ኤም ክሮስ ኤን አድርገን እናስቀምጣለን። ይሄን ከገለባበጥን ሌላ ችግር ነው። ኦኬ ስለዚህ የቅድሙን ኮንሰፕት እንድትይዙ የፈለኩት አርሲ መጀመሪያ ላይ የሚቀመጠው ሮ ቀጣይ ደግሞ የሚቀመጠው ኮለመን የሚለውን እንድታገናዘቡ ነው ማለት ነው። አቋራጭ በቀላሉ ኦኬ። ሌላው ደግሞ ያየነው ኢንትሪስ አር the values in a matrix ማትሪክስ ውስጥ የሚገኙት ቫሊዎች አይዘር ሮውስ ወይ ደግሞ ሆሪዞንታል ኢንትሪ የምንላቸው ማለት ነው በተለምዶ ወይም ደግሞ ኮለመንስ which are the vertical entries። ስለዚህ እነዚህ የማትሪክሱ ቫሊዎች ይሆናሉ። ኦኬ ኮንሰፕቶችን በደንብ መረዳት አስፈላጊ ነው። ሌላው ሪፕሬዘንቴሽን ማትሪክስስ are represented by a capital letter and their elements are listed in lower case ወይ ደግሞ በስሞል ሌተር ይቀመጣሉ using parentheses or square brackets። እዚህ እንግዲህ ቅድም አይተናል አይደል እንዴት አድርገን ማስቀመጥ እንዳለብን። ማትሪክስ ቅንፍ የግድ ያስፈልገዋል። ያለ ቅንፍ ከተቀመጠ ማትሪክስ አይደለም ማለት ነው። ሌላው ደግሞ ይሄኛው ማትሪክሱን የሚወክልበት አሃዝ ወይ ደግሞ ፊደል ካፕስ ሎጎ ካፒታል ሌተር መሆን አለበት ማለት ነው። እንዲሁም ደግሞ ውስጥ የሚገኙት ደግሞ ኢንትሪዎች ወይ ደግሞ ኤሌመንቶች ደግሞ ዩዥዋሊ በስሞል የሚወከሉ ይሆናል ማለት ነው። ቁጥር ካልሆኑ ብቻ ወይ ደግሞ ኢንትሪ ካልሆኑ ኤሌመንቶች ከሆኑ እነዚህ ኤሌመንቶች A21 ኦኬ A11 ነገር ግን ቁጥር ከሆኑ ደግሞ እነዚህ የሚወከሉ ቁጥሮች ደግሞ በስሞል ሌተር ሊወከሉ ይገባል ማለት ነው። ኤ ተብሎ A21 A22 ኦኬ። ሌላው ደግሞ ሰብስክሪፕት ኤም ክሮስ ኤን እያልን ያየ ነው ማለት ነው። እነዛ ከኤሌመንቶቹ ፊት ለፊት የሚመጡት ሰብስክሪፕት ተብሎ ይጠራሉ። ኤም ክሮስ ኤን ብለን ቅድም ላይ ያስቀመጥናቸው። ሌላው የማትሪክስ አድቫንቴጁ ምንድን ነው? ማትሪክስ አር ዩዝድ ኢን ማቴማቲክስ ሌሎች ኢንጂነሪንግ ላይ ኦፕቲክስ ዩዥዋሊ በፊዚክስ ላይ ይህም ደግሞ ቱ ሪፕሬዘንት ሲስተምስ ኦፍ ሊኒየር ኤንድ ዲፈረንሻል ኢኩዌሽንስ ኦር ቱ ፐርፎርም ኦፕሬሽንስ ኦን ግሩፕስ ኦፍ ተርምስ ኦኬ። እነዚህ ዋነኛ የማትሪክስ ጥቅም ናቸው። ይህንም ደግሞ ይበልጥ በሴክሽን 3.8 ላይ ኢንዲቴል እዛ ላይ በምሳሌና በጥያቄ ስለምናየው ይበልጥ ሚናው ግልጽ ይሆንና ማለት ነው። ሌላው ከዚሁ ሳንወጣ አንድ ማወቅ የሚጠበቅብን ኮንሰፕት ማትሪክስ ሃቭ ኢኳል ነምበርስ ኦር ሲምቦልስ ኢን ሮውስ ኤንድ ኮለመንስ ኦኬ። እኩል የሆነ ነምበር ወይ ደግሞ ሲምቦል ሊኖራቸው ይገባል። ለምሳሌ እዚህ ጋር እንያቸው እስቲ እነዚህ ቁጥሮች ለምሳሌ አሁን ይሄ ማትሪክስ ኤ ነው። ስንት ኮለመን አለን? አንድ ወርሳች ሁለት ኮለመን አለን። ሮ ስንት አለን? አንድ ሁለት። ስለዚህ ሁለት በሁለት የሆነ ኮለመን እንዲሁም ደግሞ ሮ አለን ማለት ነው። እኩል ነው። እዚህ ጋር ስንመጣስ እኩል ሮ አይደል? አንድ ሁለት የተሟላ ነው። ቨርቲካል ደግሞ ኮለመኑም እንደዛው ሁለት አላችሁ እያንዳንዳችሁ። እዚህ ጋርም እንደዛው። እዚህ ጋር ስንመጡ
አንድ ኮለመን አንድ ሮን ያለን ኮለመን 1 2 3 4 አለን። ስለዚህ ምንም ጋፕ የለውም ማለት ነው። ኦኬ ሙሉ የተሞላ ነው። እዚህ ጋርም እንደዛው አንድ ኮለመን አለን 3 ሮ አለን። ለምሳሌ አሁን እዚህ ጋር አንድ ኮለመን አለን፣ እዚህ ጋርም አንድ ኮለመን አለን። ሁለቱ ኮለመኖች ምንድን ናቸው? እኩል ናቸው ማለት ነው። ሁለት ይሄን ለምሳሌ 4 ማይነስ 2 ይሄ 4 ብቻ ቢሆን ችግር አለ ማለት ነው። ኦኬ ያ ማለት እዚህ ጋር የምታዩቸው በሙሉ አሁን ያየናቸው ማትሪክስ ይሆናሉ። ነገር ግን እነዚህ ቁጥሮች ቅድም እንዳለው አንዳንድ ፓርት ቢጎላቸው፣ ለምሳሌ አሁን እዚህ ጋር ይሄኛው ኮለመን እና ይሄኛው ኮለመን እኩል ናቸው? በፍጹም አይደል? በፍጹም እኩል አይደሉም። እኩል ካልሆኑ ደግሞ ይሄ ማትሪክስ አይሆንም ማለት ነው። እዚህ ጋር መታችሁ ማየት ይችላላችሁ። ይሄኛው ሮ እና ይሄኛው ሮ አናይስ አይደሉም። እዚህ ጋር ስኪፕ ያደርገዋል። ስለዚህ እንደዚህ ሲምቦልም ሲሆንም እንደዛ ደግሞ በሚሆንበት ሰዓት they are not matrix። ኦኬ ይሄ አንድ ኮንሰፕታችን ነው። እንደዚህ መያዝ እንችላለን። ወደፊት ስንመጣ ወደነ አይደንቲቲ ማትሪክስ አሉ፣ ታይፖች አሉ፣ የምናይባቸው ምሳሌዎች አሉ፣ ህጎች አሉ። ስለዚህ እነዛን ህጎች በመከተል ደግሞ አንዳንድ የምንጨምራቸው ሩሎች ይኖራሉ ማለት ነው። ለጊዜው እንደዚህ ማስቀመጥ አይቻልም። ኦኬ እንደዛ ከሆነ ማትሪክስ ነው ማለት አንችልም ማለት ነው። ህጉን ያፈርሰዋል ማለት ነው። ሶ ይሄንን እዚህ ጋር ሰፋ አድርገን እንመልከተው። ለምሳሌ ይሄ ያለን አይደለ በስኩዌር ብራኬት ውስጥ የተቀመጡ ኤሌመንቶች አሉ። በሆሪዞንታል ወይ ደግሞ በአግድም የምንመለከታቸው የራሳቸው ስያሜ ያላቸው እነዛም ሮ ብለን እንጠራቸዋለን። መጀመሪያ ማስቀመጥ ስለሚጠበቅብን መጀመሪያ ጋር ይሄንን ማወቅ አለብን ማለት ነው። ሌላው ደግሞ እዚህ ጋር ወርሳች ደግሞ እዚህ ጋር ደግሞ ስንመለከት ደግሞ የራሳቸው የሆነ አቀመጥ አላቸው። እነዚህም በኮለመን መንገድ የተቀመጡ ናቸው ማለት ነው። ኦኬ ስለዚህ ሮ ኤንድ ኮለመን አድርገን የምናስቀምጣቸው ነው። እዚህ ጋር ኤም ኤን ስንመለከት ኤም ምንድን ነው? ሮ ነው። ኤን ደግሞ ኮለመን ነው። ታስ ዋይ አርሲ አርጋችሁ ባጭሩ የምትይዟችሁ ለእናንተም ያግዛችኋል ማለት ነው። ብዙም ግራ ያጋባችሁም አይምታታባችሁም። ሶ ይሄንን ማትሪክስ እንዲያርግ ማስቀመጥ እንችላለን። ማትሪክስ ኤ ኤም ክሮስ ኤን ይሄን ያህል ዳይሜንሽን አለው ማለት ነው አይደለ? ኤም የሚያክል ሮ ሳይዙ ደግሞ ኤን የሚያክል። ኦኬ አሁን ያልናቸውን ደግሞ እስቲ ኮንሰፕቶች በምሳሌ ለማጠናከር ያህል መጽሐፋችን ላይ ምሳሌዎች አሉ። ኤግዛምፕል 1 ፋይንድ ዲ ሳይዝ ኤንድ ዲተርማይን ኢትስ ኤሌመንትስ። ኦኬ አንደኛ ሳይዙን ፈልጉ። ሳይዙ ማለት ቅድም እንዳየነው ዳይሜንሽኑ ማለት ነው አይደለ? ስንት በስንት ማትሪክስ ነው። ሌላው ደግሞ ዲተርማይን ኢትስ ኤሌመንትስ ወይም ደግሞ ኢንትሪ ኤሌመንቶቹን ወይ ደግሞ ኢንትሪዎቹን ፈልጉ ነው ለነዚህ ለሁለቱ። ኦኬ አንድ ባንድ እንስራላችሁ። ኦኬ ጥያቄው ይሄ አለን። ስለዚህ ኤ ላይ ኤ 1 2 3 4 አለን። ስለዚህ ይሄ ዳይሜንሽኑ ወይ ደግሞ ሳይዙን ስንፈልግ መጀመሪያ ሮው ስንት ሮ አለን የሚለውን ስንመለከት ስንት ሮ አለን? 1 2 ሮ አለን። ኮለመንስ 1 ወርሳች 2። ስለዚህ 2 በ2 ነው ማለት ነው። አለቀ። ማትሪክስ ኤ ኢዝ 2 ባይ 2 ማትሪክስ ደን። አሁን ደግሞ ኤሌመንቶቹን ደግሞ እናውጣ ወይ ደግሞ ኢንትሪዎቹን። እሱን ደግሞ ስናወጣ ለምሳሌ ይሄኛው የሚገኘው ስሞል ሌተር ኤ ብለን ሮ ላይ 1 ኮለመንም 1 ነው። ስለዚህ ኤ 1 1 ውድ ቢ 1 ዴርፎር ኤ 1 1 እኩል ይሆናል 1። ሌላው ደግሞ እንደዚሁ እዚህ ጋር እቺ ያለች ኤ ሮ 1 ኮለመን ደግሞ 2 ላይ የምትገኘው ስለዚህ ኤ ሮ 1 ላይ ኮለመን 2 ላይ የምትገኘዋ 2 ናት። እንደገና እንደዚሁ ለሶስት ደግሞ ስንሰራ ኤ ሮ 2 ላይ ኮለመን የመጀመሪያው ላይ አይደለ 1 ላይ ኢኳልስ 3 ፎር ዘ ፎርዝ ዋን ኤ ሮ 2ኛ ላይ ኮለመን 2ኛ ላይ ስለዚህ ኤ 2 2 ውድ ቢ 4 ጨረሰን ማለት ነው። እያንዳንዱ ኢንትሪ ቫልዩዎች አወጣን 1 3 2 4። ኦኬ ወደ ቢ ደግሞ እንቀጥል። ቢ ላይ ጥያቄያችን ይሄ ነው። እዚህ ጋር ሳይዙ እንደምትመለከቱት ስንት በስንት ነው? መጀመሪያ ሮ መሆን አለበት አይደለ? ስለዚህ ሮ 1 2 3 3 ሮ አለን። ኮለመን 2 3 በ2 ነው ማለት ነው። ሶ ማትሪክስ ቢ ኢዝ 3 ባይ 2 ማትሪክስ ዳይሜንሽን ይሄን ያለው። አሁን ደግሞ ለእያንዳንዳቸው ደግሞ ሳይዝ ደግሞ እንፈልግ በቀላሉ ማግኘት እንችላለን። ቢ 1 1 አይደለ? ሮ 1 ኮለመን 1 ላይ ማይነስ 2 አለ። ሮ 2 1 2 ሮ 2 ኮለመን 1 ላይ ደግሞ 3 አለች። ሮ 3 1 2 3 ኮለመን 1 ላይ
ማን አለች? 0 አለች። ይሄን ጨረስን። ለዚህም ደግሞ ልክ እነዚህ በተመሳሳይ መንገድ ማውጣት ነው። B12 ሮ 1 ኮለመን 2 አይደለ? ሮ 1 ኮለመን 1 ነው ይሄ፣ ኮለመን 2 ይሄ። therefore B12 would be 10። B22 ደግሞ ሮ 1 2 ደን 1 ኮለመን 2። ስለዚህ ማይነሷ የምትገኘው ሮ 2 ላይ ኮለመን 2 ላይ ነው -1። ይሄም እንደዛው BC1 BC2 5። therefore ኤግዛምፕላችን እንዲያርግን በቀላሉ መስራትና መጨረስ እንችላለን። በጣም አሪፍ። ሌላ ደግሞ ኤግዛምፕል እና ኤግዛምፕል 2። አሁንም ይሄኛው ደግሞ ፋይንድ ዘ ሳይዝ ኦፍ ዘ ማትሪክስ ኤንድ ዲተርማይን ኤሌመንትስ ኦር ኢንትሪስ። ሳይዛቸውን ፈልጉ፣ ከዚህም ደግሞ ኤሌመንታችሁን ደግሞ ወይ ደግሞ ኢንትሪያችሁን ደግሞ አውጡ። ስለዚህ ለእያንዳንዱ አንድ ባንድ እንስራ። ከኤን ጀምር። ኤ ላይ ሲ እኩል ይሆናል 1/(-2) እና 1/4። የዚህ ሳይዝ ለማወቅ መጀመሪያ ሮ ማስቀመጥ አለብን። ስለዚህ ማትሪክስ ሲ ስንት ሮ አለው? 1 2 3 4 ሮ አለው። ኮለመን ደግሞ 1 ነው ያለው። የነዚህም ደግሞ ኢንትሪ ለማስቀመጥ ያህል ያን ያርገ ማስቀመጥ እንችላለን። C11 ሮ 1 ኮለመን 1 1 ሮ 2 ኮለመን 1 0። ስለዚህ ኮለመናችን ምንም አይቀያየርም። እሱን እዚህ ጋር እንዲህ ካስቀመጥን በኋላ እነዚህ 1 2 4 ማስቀመጥ ነው። ሶ 2 1 እዚህ ጋር አለን። C1 -2 ሮ 4 ኮለመን 1 1/4 ጨረሰ ማለት ነው። ወደ ቢ ደግሞ ስንቀጥል እዚህ ጋር ማትሪክስ ዲ አሁን ደግሞ የዚህ ተገላቢጦች ማለት ነው። አሁን ደግሞ የተቀመጠው ደግሞ እንደዚህ ነው፣ አግድም። ስንት በስንት ነው? ይሄ ደግሞ 1 2 3 4 5 6 እንደሆነ እናወቅን። ስለዚህ ሮዋችን አንድ ነው፣ የሚቀያየረው ምንድነው ማለት ነው? ኮለመናችን ነው። ስለዚህ ሮዋችንን አንድ እናደርግና 1 ኤክስ 6 አይደል 1/6 የሆነ ሳይዝ አለው ማለት ነው ማትሪክሳችን። ቀላል። therefore ማትሪክስ D is 1/6 ማትሪክስ። የነዚህን ደግሞ ኤሌመንቶች ስናወጣ 2 would be D ሮ 1 ኮለመን 1። ይሄኛውስ ሮ 1 ኮለመን 2። እንዲያደርግን መዘርዘር ነው ማለት ነው። ሮ አይቀየርም። ሮን 1 1 እዚህ ጋር 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 የሚቀየር ብቸኛ ኮለመን ነው። ኮለመናችን እዚህ ጋር አንደኛ ላይ፣ ስለዚህ 1 2 ማለት ነው። እዚህ ጋር ደግሞ አንድ ደግሞ የሚገኘው ኮለመን 2 ላይ ነው። 3 የሚገኘው ደግሞ ኮለመን 1 2 3 ላይ ነው። 0 የሚገኘው ደግሞ 1 2 3 4ኛ ላይ ነው ማለት ነው። እንዲያደርግን እንዘረዝራቸዋለን። ኢ ጋር ስንመጣ ኢ በጣም ቀላል ነው። ስንት ሮ አለው? 1 ኮለመን ስንት አለው? 1። ስለዚህ አንድ ባንድ ነው ማለት ነው። therefore it is 1/1 ማትሪክስ። ኤሌመንቱን በጣም ቀላል ነው። ኢ 1 1 would be -4 ቀላል ማለት ነው። ስለዚህ ኤግዛምፕል 2 እንዲያደርግን እንጨርሳለን። ሌላው መጽሐፋችን ላይ ኤክሰርሳይዝ 3.1 ገጽ 137 ላይ እነዚህን 3 ጥያቄዎች ይገኛል። እነዚህንም በተከታይ ቪዲዮ እንመለስ። ኤክሰርሳይዝ 3.1 መጽሐፋችን ላይ ገጽ 137 ላይ እዚህ ጋር የምትመለከቷቸው እነዚህን 3 ጥያቄዎች ይዞ ይገኛል። ስለዚህ ለእያንዳንዳቸው አንድ ባንድ ሶሉሽን የምንሰራ ይሆናል ማለት ነው። ሶ ከኩዌሽን ነምበር 1 ስንጀምር ሌት ማትሪክስ ኤ እነዚህን ኤሌመንቶች ወይም ደግሞ እነዚህን ኢንትሪዎች ቢዝ then determine each of the following entries if it exists። ኦኬ ሶ እዚህ ጋር ከኤ እስከ ኢ የተዘረዘሩት ኢንትሪዎች አሉ። ሶ ከነዚህ ኢንትሪዎች መካከል እነዚህን ከዚህ ፈልጉ ኤግዚስት የሚያደርጉ ከሆነ፣ ካልሆኑ ያው they don't exist ብለን የምንመልስ ይሆናል ማለት ነው። ሶ ይሄን ለመስራት ትንሽ ጎላ እናርግና እዚህ ጋር እንጻፋት። እንግዲህ ከዚህ ቀደም እንዳየነው ያው አርሲን ማስታወስ ነው ማለት ነው። ኦኬ ሮ ኤንድ ኮለመን መጀመሪያ ላይ የሚጻፈው ሁሌ ሮ ነው፣ ከዚያን ደግሞ ኮለመን ይከተላል ማለት ነው። ሶ A11 መጀመሪያ ወደ ሮ 1 then vertical 1 አንድ ማለት ነው። ስለዚህ 1 would be our answer። እሺ A23 23 ማለት 2 ሮ ሶ 1 2 እሺ እንደዚህ ማለት ነው። ደን ደግሞ 3 ስለዚህ 3 ደግሞ ቨርቲካል ነው 1 2 3 እዚህ አክሮስ አድርጓል ማለት ነው። ስለዚህ መልሳችን 5 ይመጣል። ሲ ላይ A32 እሺ ሮ 3 ሶ 1 2 3 ደን ኮለመን ደግሞ 2 1 and 2
ዲስ ዋን ማለት ነው 2 A41 ሮ 4 አለን 1 2 3 የለንም። ስለዚህ doesn't exist ልን እንመልሳለን ማለት ነው። ኔክስት A14 እሺ ሮ 1 ማለት ይሄ ነው። ኮለመን 4 1 2 3 4 ይሄ ማለት ነው 0። ስለዚህ እነዚህ የኛ ኢንትሪዎች ይሆናሉ ማለት ነው 4A። እሺ ወደ ኩዌሽን ነምበር 2 ደግሞ እንቀጥል። ኩዌሽን ነምበር 2 ዲተርማይን ዘ ሳይዝ ኦኬ ሳይዛቸውን ኤንድ the elements or entries sometimes entries ተብሎ ስለሚጠሩ of each of the following masses ኦኬ ከነዚህ ውስጥ መጀመሪያ ሳይዛቸውን ዲተርማይን አድርጉ ስንት በስንት ናቸው እነዚህ ማሲክሶች። ሁለተኛ ደግሞ የእያንዳንዳቸውን ኤሌመንቶች ወይ ደግሞ ኢንትሪዎች ጻፏቸው። በጣም ቀላል አይደል? ሶ ከኤን ጀምር ኤ ላይ ያለን 2 3 3 1 1 1 አይደል? ሶ ከዚህ ላይ መጀመሪያ ሳይዙን እናውጣ። ይሄ ስንት ባይ ስንት ማሲክስ ነው? በሮ ኤንድ ኮለመን ፎርማት ማስቀመጥ ማለት ነው። ሶ ስንት ሮ አለን? 1 2 ኤንድ 3 3 ባይ ኮለመን 1 ኤንድ 2 ቋሚው ደግሞ 2 አለን። ስለዚህ 3 ባይ 2 ማትሪክስስ ብለን ማስቀመጥ እንችላለን ማለት ነው። ሌላው ደግሞ ኤሌመንቶቹን ወይም ደግሞ ኢንትሪዎቹን ጻፏቸው ነው የሚለን። ስለዚህ እሱን መጻፍ እንችላለን። ይሄ ኤ ስለሆነ ካፒታል ከኤ እናድርገው። ኤ ሮ 1 ኮለመን 1 which is 2 then ሮ 2 አይደለ 1 and 2 ሮ 2 ኮለመን ደግሞ 1 which is 3 is a ሮ 1 2 and 3 ኮለመን የመጀመሪያው ላይ which is ኤሌመንታችን ደግሞ 1 ኦኬ። ይሄኛውስ ኤ ወደዚህ ሮ 1 ኮለመን 2 1 and 2 ስለዚህ ሮ የመጀመሪያው ላይ ኮለመን ደግሞ ሁለተኛው ላይ ነው የሚገኘው ማለት ነው which is 3 is ሮ 1 2 ሁለተኛው ላይ ኮለመንስ 1 2 ሁለተኛው ላይ a 2 2 1 አሚን ይሄኛውስ 1 2 3 a 3 ኮለመን ደግሞ 1 2 2 which is 1 ጨረሰ ማለት ነው። ስለዚህ ሳይዛችን ይሄው 3 ባይ 2 ማትሪክስ ነው። ይሄ ማትሪክስ 3 ሮ አለው 2 ደግሞ ኮለመን አለው። ሌላው ኤሌመንቶች ወይ ደግሞ ኢንትሪዎቹ ደግሞ የዋን ዋን እንደዚህ ለያንዳንዳቸው እንደዚህ ዘርዝረን እናስቀምጣለን። ቀጣይ ቢ ነው። ለቢ ስንት ባይ ስንት ማትሪክስ ነው? መጀመሪያ ሮ ደን ኮለመን። ሮዋችን 1 2 2 ሮ አለን። ኮለመን 1 2 3 3 አለን። ስለዚህ 2 ባይ 3 ማትሪክስ ነው። አሁን ደግሞ ኤሌመንቶቹን ደግሞ እንዘርዝር። ሶ ይሄ ማለት ቢ ነው። ስለዚህ ቢ ሮ 1 ኮለመን 1 which is 1 ይሄ ቢ ሶሪ ይሄኛው ማይነስ 1 አይደለ? ስለዚህ 1 2 ሮ 2 ኮለመን ደግሞ የመጀመሪያው ላይ ማይነስ 1 ይሄስ እዚህ ላይ ደረባችሁ መጻፍ ትችላላችሁ። እዚህ ጋር ጻፉ ችግር የለም። ቢ ሮ 1 ኮለመን ደግሞ 1 2 ሮ 1 2 አይደለ? ኮለመን ደግሞ 2 ስለዚህ 2 2 እሺ ይሄኛው ደግሞ ሮ የመጀመሪያው ላይ ኮለመን 1 2 3 ይሄኛውስ ቢ 1 2 2 ኮለመን 1 2 3 ስለዚህ ይሄን ያሳይዞ ይሄ ነው። እነዚህ ደግሞ ኤሌመንቶቻችን ይሆናሉ። ወደ ሲ ደግሞ እንቀጥል። ሲ ላይ ይሄን ያለን 1 2 1 3 ሶ ሳይዙ ስንት ነው? አር ሲ ፎርማት አይደል? ሶ ሮ ስንት አለን? አንድ ሮ አለን። 1 በኮለመን
1 2 3 4 1 ባይ 4 ማሲስ ነው። እሺ ኤሌመንቶቹን ደግሞ እናውጣ። ሶ ሲ ሮ 1 ላይ ኮለመን 1 ላይ ማን ያለን 1 ሲ አሁንም ሮዛው ነው ኮለመን ብቻ የሚቀየረው እዚህ ጋር ደግሞ አይደል? ስለዚህ 1 2 2 which is 2 ሲ 1 3 1 ሲ 1 4 which is 3 እንግዲህ ኮመንት ላይ ያለው አንዳንዴ ትፈጥናለህ የሚል ኮመንት። ስለዚህ በተቻለ መጠን ቀስ ብዬ ለማስረዳት እየሞከርኩ ነው ያለሁት። የምፈጥን ከሆነ ኮመንት ላይ አሳውቁኝ። ስለዚህ ይሄንን እንዲያርገን እንጨርሳለን ማለት ነው። 1 by 4 ደን ወደ ዲ ደግሞ እንቀጥል። ዲ ላይ ሳይዙን ስንት ነው? መጀመሪያ ሮ ደን ኮለመን። ስለዚህ 1 2 3 4 ኮለመን አለ አሚን 4 ሮ አለን። 4 በኮለመን ደግሞ 1 ነው ያለን። 4 by 1 ማትሪክስ ነው ማለት ነው። እሺ ዘን ኤሌመንቶቹን ደግሞ እንጻፋቸው። ዲ 1 በ1 which is 1 ዲ 1 2 2 by 1 ይሄ ደግሞ ኮለመኑ እንዳለ 1 ነው የሚሆነው። ዲ 1 2 3 በ1 which is 2 ዲ 1 2 3 4 ሁለተኛ ማለት ነው። ጨረስን። ሳይዙን እና ኤሌመንቶቹን አወጣን። ኢ ላይ ሳይዙ ስንት ነው? ሮ 1 አለን ኮለመን እዛው ራሱ ላይ አይደል 1 by 1 ማትሪክስ ነው። ይሄ ደግሞ ማትሪክስ ስንበለው ችግር የለም። ሶ ሌላው የዚህን ደግሞ ኤሌመንት ስናወጣ ኢ ዩዥዋሊ በስሞል ሌተር ስለምንጠቀም ኢ 1 በ1 ሶ which is ራሱ 5 ሌላ ኤሌመንት የለንም ማለት ነው። ጨረሰን ማለት ነው። ይቀላሉ። ኦኬ ሌላው የቀረ ምንድነው እዚህ ጋር question number 3 let a okay a I j which is 2 by 3 ማትሪክስ ቢኖረን and a I j is j minus I ቢሆን then determine a ማትሪክስ a ዲተርማይን አድርጉ ነው። እሺ a a j 2 by 3 ነው። a I j ማለት ደግሞ j ሲቀነስ I ሚል ቫልዩ አላቸው። በጣም አሪፍ። ስለዚህ ይሄንን ለማስቀመጥ የትኛው ማትሪክስ ጀርባ አርሲ ያለ አይደለ? ስለዚህ የኛ አርሲ እዚህ ጋር ማን ነው? ሮዋችን 2 ሮ አለን። እንዲሁም ደግሞ ኮለመን 3 ኮለመን አለን። ስለዚህ 2 ሮ ያለው 3 ኮለመን ያለው ደግሞ ቢውልድ ማድረግ እንችላለን አይደል? ከዚህ ቀደም አይተናል አይደል? ስለዚህ እሱን እዚህ ጋር ቢውልድ እናድርግ። 2 ሮ which is እንዲና እንዲ ኤ ነው። ስለዚህ ኤ 1 1 ኤ 1 2 ኤ 1 3 አይደል? ቢካዝ 3 ኮለመን ስላለ ማለት ነው። እዚህ ጋር እናቆማለን። ያ 2 እንደዚህ 3 ደግሞ እንደዚህ ከዛስ እንደገና ደግሞ ሆኖም ደግሞ ለዚህኛው ደግሞ ሮ ኤ ሮ 2 1 ኤ 2 2 ኤ 2 3 ይሄኛ የኤአይጂ ማትሪክስ ነው ማለት ነው which is 2 by 3 አይደለ 2 በ3 ነው። ስለዚህ ይሄንን አስቀመጥን። አይ እና ጄ ሲበተኑ እንደዚህ ይሆናሉ ማለት ነው። ኦኬ ይሄም ደግሞ 2 by 3 ማትሪክስ እንደሆነ ደግሞ እናውቃለን። አሁን ከዚህ ላይ ደግሞ ኤአይጂ ማለት ዲስ ቫልዩ ማለት ጄ ሲቀነስ አይ ነው አለን። ፎር ዲስ ዋን A11 ጄያችን ማለት ነው ዲስ ዋን አይደል 1 ስለዚህ 1 ማይነስ አያችን ማለት ነው the first one 1 minus 1 which is 0 ነው ማለት ነው። እሺ A12 A12 ጄ ማለት ይሄኛው ነው። ስለዚህ 2 minus 1 2 minus 1 which is 1 A13 A13 C minus 1 ሁለት አይደለ ጄ ማይነስ አይ ይሄን ጨረስን።
ወደዚህኛው ደግሞ እንቀጥል። ሶ እዚህኛው ደግሞ A21 አለን። A21 ማለት 1 ማይነስ 2 ማለት ነው አይደል? ጄ ማይነስ አይ ጄ ይሄ ነው፣ አይ ደግሞ ይሄ ነው። ሶ 1 ማይነስ 2 ማይነስ 1። ሌላ ደግሞ A22 ሶ 2 ማይነስ 2 which is 0። A23 ማለት ደግሞ 3 ማይነስ 2 ማለት ነው which is 1። ስለዚህ ይሄንን የምናገኝ ይሆናል ማለት ነው። ደን ይሄን አመተን በዚህ ጋር ማስገባት ነው። therefore A would be ይሄ አይደለ? ይሄ ማለት ደግሞ እነዚህ ተርሞች ናቸው። በዚህ ቦታ ላይ እነዚህ ተርሞች እናስገባለን ማለት ነው። AIG ፎርማት ኦኬ። ስለዚህ A ማለት እንዲናርጎና A11 ስንት ነው? 0 0 A12 1 1 A13 2 2 then A21 minus 1 A22 0 A23 1 1 ስለዚህ የኤም ቫልዩ አገኘን ማለት ነው። እንደምታዩት 2 by 3 የሆነ አይደለ? 2 ሮ ያለው 3 ኮለመን ያለው ማትሪክስ ኤን ዲተርማይን አደረገ ማለት ነው። this is the required answer። ይሄ ፈልጉ የተባለው የኤ ቫልዩ ይሆናል ማለት ነው። ኦኬ የኤ ቫልዩ ይሆናል። ስለዚህ ኩዌስችን ነምበር 3 ነው እንዲህ ባለ መልኩ መጨረስ እንችላለን ማለት ነው። በጣም አሪፍ። ለእናንተ አንድ ኪዩዝ አለን። ያው ቻፕተሩን ምን ያህል እንደተረዳችሁት ለማወቅ ያግዘኛል። ምንድን የሚለን ፋይንድ the size of the matrix ኤ ላይ ማትሪክስ ይሄ ያለን 1 0 0 0 1 0 0 0 1 ቢ ላይ ደግሞ ማትሪክስ ቢ ኤ አር ፒ አር ጂ ጄ ዋይ ቲ ኤን ኤፍ ይሄ ያለን ሳይዙን ብቻ መፈለግ ነው። የዚህ ሳይዝ ስንት በስንት ነው? የዚህ ስንት በስንት ነው? ኦኬ ስለዚህ ይህን ቪዲዮ እዚህ ላይ ያበቃሉ። በተከታዩ የምንመለከተው ሴክሽን 3.2 ኦፕሬሽንስ ኦን ማትሪስስ የሚለውን ቶፒክ አንድ ባንድ ይህንም እንደተለመደው እንመለከታለን። ስለዚህ እንደተለመደው ቻናላችን ላይክ በማድረግ አበረታቱን፣ ድጋፍ ስጡን። እንዲሁም ደግሞ ለሌሎች ተማሪዎች እንዲዳረስ ሼር በማድረግ አበረታቱን። መልካም